ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች ሰላም ናችሁ? ሰላም አላቅበትም ኢንትሮ መስራት ግን ያው ዛሬ የመጀመሪያ ስለሆነ እንትን እላለሁ። እሷ ዛሬ ቅዳሜ ነው። ቅዳሜ የእረፍት ሰዓታችን ስለሆነ ከጧት ቡና ማፍላት ትወዳለች። ስለዚህ ይኸው ዳቦ ደፍታለች። ልሰራላት ነው። ሁልጊዜ ቺንሲኒ ከአገሯ ስላመጣች በጣም ነው የምትወዳቸው የኢትዮጵያን ነገር ማለት ነው። ስለዚህ እነዚህን ሲኒ ምን ይደረጋሉ? ይደበቃሉ። ከዛን ይሄን ደግሞ የዚህ ሀገር ቀለስ ነው ታውቁታላችሁ። ይሄንን አቀርብላትና አስተካክዬላት ይሄዳለሁ። ስትመጣ የፈላ ቡና ምናምን አፈላልታ ስታቀርብ ምን እንደምትለኝ አውቃለሁ። ሁልጊዜ እንደዚህ ነው። ሁልጊዜ አይሰለችሽም? እናንቺ ይሄን ሲኒ ሰው ቀየር ይደረጋል። ቀይሬዋ ምንድነው? ለዛ እኮ ደብሮኝ ነው የቀየርኩት። አስታውቅም አይደለ? ቤተሰብ ይቀመጥላት። ይሄንን ሲኒ ይዤላት ሄዳለሁኝ። ከዛና ቀራርባ ምን ውስጥ ነው የምደብቀው? ቁም ሳጥን ነው የማከተው። እቺ ነገር ደግሞ አታውቅም። በነገራችሁ ላይ ቪዲዮ መኖሩን ትስቁባታላችሁ። ምን አይነት ኮሜንት እንደምጥፉላት እዚህ ቀጣል ውስጥ ድብቅ አደርጋታለሁ። እሷ አታያትም በነገራችሁ ላይ። ስለዚህ ባርቱል ወይኔ መነሳቱ መከራ ነው እዚህ ሀገር። ከዛ ለቀራርብላት ጠራታለሁ። እሷ ቡና መቁላት ትወዳለች፣ ማጫጫስ ትወዳለች። እዛችን ደግሞ እኔ ቁም ሳጥን ፈታታለሁ። ከዛ ይኸው ፎፎ አረግላትና ነይ ይላታለሁ። ውዴ ቡና ጠጪ። ባለፈው ጀበና ሰበረች ብላ ዋላለችም። ዛሬ ደግሞ እስቲ አንዷ ሲኒ ቀርታ ዝም ኮል ሰራኝ ቀራርቦላ ሄጄ እጠራታለሁ። በቃ ነይ ይላታለሁ። ከዛ ቡና በዚህ አቅርቤ ይዤ እመጣለሁ። ነይ ማሬ ግቢ። ኦዮ ወይ ነሳለሽኝ ባሽኪ ከሳሉጪ ሳለው እባክሽ ከፍቶን ታይሆነ ኧረ የለውም። ከፍቶን አሁን ሲመላለሱ ብላችሁ ላይ ይመላለሱ ከፍቶን ባርምቶ እኮ ግን ጪስ አለው። ምን ይሻለኛል? ወይ ማር ወይ ቆይ አልሙኒየም ላንጣልሽ መሰለኝ። እጣን ስታረጊበት እንዳይ እንዴ ምን ነው ለማድረው? ግማሽ ጎን ጎፈሬ ማሬ ቶሎ በያ ሰዓቱን ቆጥብ። ሰሚማ ወይ ዛሬ የምስራች አለሽ? የምንድን ነው ምስራች? የምስራቹ ይሄው አላየሽም? ሀገርሽ ነገር አልናፈቀሽም? ይሄ አልሙኒየም አመጣለሁ አላስብም። አመጣው እናቴ አትቆጪው እናቴ አለሙዴ ግን እንትን ምን አላነሳነስሽም? ቡና አላነሳም። ለሌላ ቀን እኮ ይሆናል። ችግር የለውም። በቆሎሽንም እየበላሽ እስቲ ወይኔ ያመሰው ይበላል። በቆሎ በልተሽ ታውቂያለሽ? ዘንድሮ የመጀመሪያ አይደለ እንደ ከርሻ የመጣው ሲጀመር ሁለተኛ ጊዜ ተራስቶ ልቀቃኩልሽ። አሁን ቡና ቁርስ ታደርጊዋለሽ። ዳቦ እኮ የለም ዛሬ። ሂጅ ኧረ አለ ይኸው እንዳትቆጪ። ምን አደረግሽው? እየጎገርኩኝ አይዞሽ አትቆጪ። አይ መቆጣት ፈልጌ ሳይሆን ማለት የት አደረግሽ? ስልክ ላውራ እንፈልግ ነበረ። በኋላ ታወሪያለሽ። ቡናችንን እንጠጣ። እሺ
በቃ ማሪ ቡና አነሰች እኮ አላነሰችም። ከፋፍ ትቆየዋለሽ ወይ ኋላ ካላቀረብኩልሽ ነው። አይ እኔ ጥሎ ዘለል ነው። ቡና ትንሽ ጨምሪባት አባ ነው ጨምራለሁ። የሰው የታጠበ በጣም ቡና አይደል ምን አለ ብሩኛ የሌት አጥቦ የተቀመጠው ቡና ምን እንደምንሰሰስቷል። እንግዲህ የባለሙያ ነገር ይሄ ሆኖብኝ ነው። ኧረ እባክህ ያለ አውለን ነው አሳድረን በሰላም ያሳድርከን። በሰላም አውለን ምቀኛ ሸረኛ ነው ያዝልን። ተናግሮ አናጋሪ ነው ያዝልን። በሰላም ምን ነው ምርቃናችን እሺ ያላ አይደል? አዎ በጣም ስላለሽ እኮ ያ አላህ አንጣው በሻንጣው የማያልቀውን ሲሰው አብትን አገሬ ስትሄጂ ድብን የምትይበት ድብን ከሞትኩ እኮ በቃ አይደለም ድብን የምትይበት ነገር ቆይ አሳቂ ንገርሽ ድብን በመሞት አትያዙ ብትን እኮ ነው ያልኩት ብትን ያው እግዚአብሔር በሰላም ሀገራችን ያብቃል አሜን ካሁኑ ካለንበት ሁኔታም ጠብቆ በስደት ያለን ሁላችንንም ሰላም ያስገባል ያለንበት ሀገር ሰላም ስትሆን ነው የኛ ሰላም መረጋገጥ አይደል ያለንበትን ሀገር እግዚአብሔር ሰላም ያደርግልን ከረመዳን ያለም ያለንበትን ሀገር ሰላም ያደርግልን ዓለምን ሰላም ያደርግልን አየሽ ዓለም ሰላም መሆኗ አሁን ስንተኛ በሰቀቀን የምንተኛው ሚሴጅ ጠጭ ባለች ቁጥር እየዘለለ እንዳትጠያሽ ምናድረው ማለት ነው ዓለም ሰላም ስትሆን ያለንበት ሰላም ሲሆን ግን እኛም ሰላም አራችን በቆሎ እየቀመሽሽ ቆይ ቡናውን ልጉላበታ ችግር የለውም በሰላም እንኖራለን በሰላም እንኖራለን የኢትዮጵያ ሰላም ብቻ ሳይሆን የዓለም ሰላም ያድርግልን ሀገራችንን ሰላም ያድርግልን እኛን ደግሞ መልካም ፍሬ አፍርተን ወደ ሀገራችን እንመለስ ያሰብንበትን አሳካ ወደ ሀገራችን እንመለስ አዳነን ያድርገን ለታደው የኔማ በስደት ዓለሙ ደግሞ ካንቺ ጋር ስላለው ደስተኛ ነኝ ወይ ተቃጠለ እኔ ልቃጠለልሽ ያ በሰላም ዶን ያልደመረችበት ነው እሺ ዓለም ሰላሙን እንዴ አሚን እኮ አለችኝ እኔ እኮ ነው መረቄ አራም ቢላዶ እንደከማ የተሰባበረ እንዴ ሁሌ ማለት ነው ሳውት ውስጥ አሁን እንደው ታውቂያለሽ አሁን ለከማታ ሜሴጅ ከግራ ቀኝ ሲገባ ፌስቡክ አስደውልልኝ ያ ድምጋዴና አንቺን ሳይ ደግሞ ባይ መጣም ያንን ትውስታ መቼ ነው ማለት ነው ባረክ ደሳ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ይሄ ኧረ በስመ አብ ወልድ በያንቺ ምንድነው ሲኒ አቀራርቤ ሲጀመር አጣጥቤ አቀራርቤ ነው የቁጥ አሁን ሳቄ ወደ ቁጣ ተቀይሯል አቤ ደግሞ ስታናል አይደለም እኮ ይሄ እኮ ምርጥ ነው ሁሌ እኮ ምኑ ነው ምርጥ ይሄ ቀለስ እኮ ነው ቀለስ እንዴ ደጅ እኮ አይደለም ያለው ሹ በኢየሱስ አቤ አታብጁ አይደለም ሁሌ አንድ አይነት ሲኒ በቃ እኛ ሀበሾች ነን የሀበሻ ሲኒን ያቀረብኩት ነው የምንጠጣበት ይሄ ምንድን ነው ሳርላለው አረዛ ይሄ ኮፊ ይላል እኮ ኮፊ ቢል ሂጂ ባህር ሂጂና ጠጭበት ፈገግ እንዳልን በፈገግታ ብንል ምን ችግር አለው ተነሽ ሲኒና እኔ አዲስ ሲኒ ሰውየው በቃ ሳነበው ኮፊ ስለዚህ በቃ ደስ አለኝና ሁሌ ባንድ አይነት ሲኒ እሱ እኮ ባህር ሲኒ ነው የሚጠጣበት አንቺ በብር ነው የተገዛው አሁን ተነሽና ሲኒዎች ናቸው
ሲኒዎችን እንግዲህ ለረመዳን ዕቃ ሲቀይሩ እኔ ወደ ጋር ቤት እየዋለሁ ተውበይ አንተ ሁሌ አበሻ ሲኒ እያለ አሁን ሲኒው ናቸው ከቀበርክበት ሲኒው ናቸው። አቤት ኧረ ተይ አንቺ አሁን በዚህ ብንጠጣ ምን ችግር አለው? አይ ይበቃናል። እንደውም ይኸው እንደ ባጭራ መጥቶ ማን ይጠጣለው? በቃ ችግር የለም። እንደዚህ እንደዚህ ደራርቦ እኮ እንደዚህ እያደረገ ነው ጋዋ እያለ የሚጠጣው። አርግበት ጋዋ እኮ ባህር ሲሄድ እንደዚህ እንዳያቃጥለው ነው ደርቦ የሚጠጣበት። አቤ ተነሽ አታናቀኝ እኮ ነው ይሄን ነው የሚለው ላይ ግዲስ ይለኛል እኮ ባህር ስለሚሄድበት ነው። ቤት ውስጥ ሲሆን እሱም በሲኒ ነው የሚጠጣው። ተነሽና ሲኒዎቹን አንቺ ኧረ በእናትሽ እንደዚህ አትንጠርጠሪ። ታካብያለሽ እንዴ አንቺ? እኔ እኮ ለአንቺ ማለት ነው ምን እንዳደረኩብሽ ታውቂያለሽ? ምንም አላውቅም። አምጪ አሁን ሲኒዎቹን። አላመጣም። በስመ አብ አንቺ አሁን ይሄን ሲኒ ይኸው ቢሆን ነው ምን ይኸው ኦኬ ምን ሊበጅሽ ነው? እኔ ሲጀመር ከኢትዮጵያ ድረስ ሸክፌ የመጣሁት በካርቶን ልጠጣ ነው እንዴ? በቃ በካርቶን አጠጪማ። ፍራንክ ላደርግሽ ፈልጌ ነው። የምን ፍራንክ? ይኸው እዛ ቁም ሳጥን ውስጥ ከተቸዋለሁ። እስቲ ውድና የተከበራችሁ የዓለም ቤተሰቦች የዓለምን ሪያት ዓለም የአበሻን ዕቃ ምን ያህል እንደምትወድ አያችሁ። እኔ እኮ ሀገር ስቀይሪ ባህልሽንም ትቀይሪያለሽ ብዬ ነው። አንቺ ወይ ተጨጭኝ ወይኔ በአደባባይ አስወጣሽኝ። በቃ ሰላም በይ። አሜን ሰላም ነኝ። በአደባባይ አስወጣሽኝ። ሰላም በያቸው። አስወጣሽኝ። ምን እንደዚህ ሲጮህብኝ እና በቃ ሳላርግሽ ብዬ ነው። ሁሌ ዝም ብለሽ ነው ትያለሽ እንዴ? እሺ ተሰናበተሽ የኔ ተወዳጅ ቤተሰቦች የኔ ተወዳጅ ቤተሰቦች ሰላም ለእናንተ ይሁን። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልላችሁ። እንግዲህ ቲቱ 1 2 እያለች እኔ አንድ ብድሬን ሳልመልስ ለሁለተኛ ጊዜ መጣብኛለች እና አንድ ቀን እኔም ብድሬን እመልሳለሁ። ሰላማችሁ ይብዛ በያላችሁበት። እግዚአብሔር ይጠብቃችሁ። ባለንበት ሁኔታ አሁን ያለንበት ሁኔታ እንደምናውቀው ከባድ ነው። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። እህቴ በሌላ እንድትመጣ የምትፈልጉ ፍቅሬን ግለጹልኝ፣ ፍቅራችሁን ግለጹልኝ እያለች ነው ሲስቱ